በዚህ ቪዲዮ የምናየው ከሴት ጋር በሚኖር ቆይታ ከመጀመሪያ ሰላምታ እስከ አልጋ ድረስ እንዴት ከአንደኛው ወደ ሌላኛው ደረጃ መሸጋገር እንደምትችል ይሆናል። በሂደት መረዳት እንደቻልነው በርካታ ወንዶች ተመሳሳይ እንቅፋቶች ይገጥማቸዋል። እዚህ ላይ የምናነሳቸው ነጥቦች እነዚህ እንቅፋቶችን ለመቅረፍ የሚያግዙ ይሆናሉ ብለን ተስፋ እናደርጋለን። ለመጀመሪያ ያህል ወሳኝ ጊዜያት ስላልናቸው ነገሮች ምንነት እናውራ። ወሳኝ ጊዜያት ማለት ወደ ቀጣዩ ደረጃ ለመሸጋገር እርምጃ ለመውሰድ የሚያስችልባቸው ጊዜያት ናቸው። ለምሳሌ ከአንዲት ሴት ጋር በጥሩ ሁኔታ ተቀራርባችሁ እያወራችሁ ወደ መተሻሸት ደረጃ ማለፍ ተገቢ መሆኑ ይሰማሃል። ብዙ ወንዶች ይህንን እንዴት ማድረግ እንዳለባቸው በቅጡ አያውቁም። ሌላ ምሳሌ ብናይ በጣም ቆንጅዬ ልጅ ሻይ ቤት ውስጥ ፊት ለፊት ተቀምጣለች። በቀጥታ ሂደህ መታወቅ እንዳለብህ ይሰማሃል። ያንን ካላደረክ ግን እድሉን በድጋሜ ላታገኘው ትችላለህ። ሴቶችን እንዳሻቸው የሚያስቃቸው ስልክ በቀላሉ መቀበል የሚችል የፈለጋትን ሴት ቀጥሮ በአካል ማግኘት የማይከብደውና ያለምንም ችግር ወደ ቤቱ እንዲመጡለት የሚያደርግ አንድ ጓደኛ አለን። ቤቱ ውስጥ ሊስማቸው ሲሞክር ግን ሁሉም ሴቶች መሄድ እንዳለባቸው ይወስናሉ። ሌላኛው ሴቶች ገና እንዳዩት ይወዱታል፣ በወሬው ይመሰጣሉ፣ የፈለጉት መሆኑን የሚገልጽ ምልክት እስከ ማሳየት ይደርሳሉ። ነገር ግን እሱ ስልክ ቁጥር ጠይቋቸው አያውቅም። ይኸውም እስካሁን የሚፈልገውን ሳያገኝ ይኖራል። የወሳኝ ጊዜያት ችግር የሚመነጨው ሰውየው በራስ ተነሳሽነት ሴቷ ላትቀበለው የምችለውን ነገር እንዲያደርግ በማስፈለጉ ነው። ሴት ልጅ በመቅጠር በመሳም ወይም ደግሞ በሌላም መልኩ ወንዱ ሴቷ ላትቀበለው የሚችልበትን አጋጣሚ መኖሩን ያውቃል። ይህ ነው እንግዲህ በርካታ ወንዶችን ከመሞከር እንኳ ወደ ኋላ እንዲሉ የሚያደርጋቸው። ብዙ ወንዶች ደግሞ የሚጠራጠሩባቸው አንድ ወይም ሁለት ቦታዎች አላቸው። ልበ ሙሉ ካልሆንክና በቀጣይ ምን እንደምትሰራ በትክክል ካላወቅ ስህተት የመስራት የማይባል ነገር ማለት ሴቷ በቆይታችሁ በአንደኛው ወሳኝ ጊዜ ላይ እምቢተኛ እንድትሆን የማድረግ እድሉ የሰፋ ይሆናል። አሳዛኙ ነገር በዚህ ወሳኝ ጊዜያት በአንደኛው ወንዱ ሴቷን የሚያስከፋ ወይም ደግሞ የሚያናድድ ነገር ቢሰራ ትታው ለመሄድ የምትወስንበት እድል መኖር ነው። እያንዳንዱ አዲስ ነገር ራሱን የቻለ ውስብስብ እንቆቅልሽ ነው። በእርግጥ አንተ በደረጃ ከፋፍለህ በቀላሉ ልትወጣው ትችላለህ። ስለዚህ ግን ልበ ሙሉነትና ቁርጠኝነት ያስፈልግሃል። የወሳኝ ጊዜያት ዝርዝር እንደሚከተሉት ልንገርህና አንተም በህይወትህ ላይ ተግብረው። የመጀመሪያው ንግግር መጀመር ነው፣ ወይም ደግሞ ለመቅረብ መሞከር። ከዛ በመቀጠል አድራሻ የመቀበል ሂደት ይገኛል። ልክ እንደ ስልክ እንዲሁም የተለያዩ ሶሻል ሚዲያ መንገዶችን መጠቀም። ከዛ ቀጠሮ ማስያዝ ነው። ከቀጠሮ በኋላ የቀጠሮውን ቀን ከወሰንን በኋላ እጅ ለእጅ መያዝ ወይም ደግሞ የመጀመሪያውን አካላዊ ንክኪ ማድረግ ይሻላል። ከዛ በመቀጠል መሳሳም፣ እምነት ማሳደርና ለብቻ የመሆን ጊዜ መወሰን። በሂደት ወደ ተፈለገውና ወደ አጓጊው ነገር መጠጋት ነው። የሰው ልጅ መሻሻሉን ከፈለገ ምንጊዜም አዳዲስ ክህሎቶችን መማር ያስፈልገዋል። በርካቶች ግን ችግሩ ያለው ከነርሱ እንደሆነ በመቁጠር ስህተት ይሰራሉ። እናም መቼም ከችግራቸው መውጣት ሳይችሉ ይቀራሉ። ስለዚህ አስታውስ፣ እያንዳንዱን መሰናክል ለማለፍ ማድረግ የሚገባህ ነገር ቢኖር አዲስ ክህሎት መማር ነው። ይህንንም አዲስ ክህሎት ለመማር ጉድ ኒውስን ሰብስክራይብ ማድረግ፣ ላይክ እንዲሁም ሼር በማድረግ ቤተሰብ መሆን በቂ ነው። ወሳኝ ጊዜያት አንዱ ከሌላው በመቀጠል የሚመጡ ናቸው። በመካከል መሸጋገሪያ ያስፈልጋቸዋል። መሸጋገሪያ በትክክል ምን ማለት እንደሆነ ለማየት እንሞክር። በአንደኛው ወሳኝ ጊዜ የሚኖረው ቆይታ የሚቀጥለው ወሳኝ ጊዜ ስለመከተል አለመከተል ይወስናል። ለምሳሌ ከአንዲት ልጅ ጋር በስልክ እያወራችሁ ቀጠሮ ልታስይዛት ብትፈልግ የቀጠሮውን መሳካት አለመሳካት የሚወስነው በቆይታችሁ የነበራችሁ ሙድ ወይም ደግሞ የደስታ መጠን ነው። ለቀጣዩ ወሳኝ ጊዜ ለመድረስ መሸጋገሪያና ወሳኝ ጊዜን ማስቀመጥ በዘፈቀደ ከመራመድ የተሻለ ውጤታማ ያደርገዋል። ስለዚህ መሸጋገሪያ ክህሎቶችን መማርህ ወደ ቀጣዩ ደረጃ በቀላሉ እንድትሸጋገር ያግዝሃል። እዚህ ቪዲዮ ውስጥ የሚቀመጡልህ መሸጋገሪያ ክህሎቶች ጥሩ ጎን ሴቷ አስቀድማ ወደ ቀጣዩ ደረጃ ገብታ እንድትገኝ ያደርግልሃል። ለምሳሌ ስምሃት ከምታውቅ ልጅ ጋር እያላችሁ ወደ ወሲብ መስመር ልትወስዳት ብትፈልግ የማሽተትን ጥበብ ልትጠቀም ትችላለህ። ለተወሰኑ ደቂቃዎች ትከሻና አንገቷን በመሳምና
በማሽተት ዘላ እንድታቅፍና እንድትተሻሽህ ማድረግ ትችላለህ። እዚህ ላይ አንተ በመግፋትና በመፎጋገር ስሜቷን የበለጠ ማጦዝ ትችላለህ። ብዙ ጊዜ እንደ ዋና ችግር የሚወሰደው በማውራትና በአካላዊ ንክኪ መካከል የሚፈጠረው ክፍተት ነው። በርካታ ወንዶችም ይህንን ማድረግ እንዴት እንደሚችሉ አያውቁበትም። ስለዚህ ነጥብ በኋላ ላይ ሰፋ አድርገን እናወራበታለን። አሁን እንዴት ወደ ወሳኝ ጊዜያት መሸጋገር እንደሚቻል እንመልከት። የመጀመሪያው ንግግር መጀመር ነው። ሴት ልጅን ስለመቅረብ ሲወራ በጣም ጠቃሚው ነጥብ በውስጥህ የሚሰማ ስሜት ነው። ሴት ልጅን ለመተዋወቅ የሚጠበቅብህ ረጋ ብሎ ወደ እርሷ መቅረብና መደበኛ ወሬ መጀመር ነው። ከዚህ በፊት የነበሩ ቪዲዮዎችን በአንክሮ ተከታትለህ ከሆነ ገና ከጅምሩ ሙገሳ ጥሩ እንዳልሆነ ትረዳለህ። ግን ሃይ ጫማዎች በጣም እንደሚያምሩ ልነግርሽ ፈልጌ ነው ብለህ ወሬ ብትጀምር የተሻለ ነው። ነገር ግን ከመደበኛው ወጣ ካልክና በጣም ለፍላፊ ሆነህ ከተገኘ ወይም ቶሎ ለማሳመን የምትጥር ከሆነ ሴቷ በቅጽበት አሉታዊ ምላሽ ትሰጣለች። መንፈሱ የተረጋጋና መደበኛ ለመሆን ልበ ሙሉ መሆን ነው። ስለዚህ በእንደዚህ አይነት አጋጣሚዎች ልበ ሙሉ መሆን እንዴት እንደምትችል መማር አለብህ። ብዙ ሴቶች ስትቀርባቸው የሚመቹ ሆነው ታገኛቸዋለህ። በተለይ ደግሞ 10 ዓመት ሙሉ ከሴት ተለይተህ የቆየህ ካልመሰልህ ወይም ደግሞ ካልቋመጥህ ነገሮች ይቀሉልሃል። ከዚህ በፊት በነበሩ ቪዲዮዎች ይህንን ልበ ሙሉነት እንዴት እንደምትላበስና ሴት ስትተዋወቅ ምን እንደምትል ተብራርቶልሃል። አሁን ሊተላለፍ የተፈለገው መልእክት ቢኖር ጉዳዩ ከወሳኝ ጊዜያት አንዱ መሆኑን እንድትገነዘብና በቁጥጥር ስር ማድረግ እንደሚገባህ ነው። ይህንን ማድረግ ካልቻልክ ግን ወደ ቀጣዩ ደረጃ እንዴት እንደምትሸጋገር ስለማታውቅ ጥረት ሁሉ መና ነው። ሁለተኛው ስልክና የመሳሰሉ ዘመኑ ያፈራቸውን የቴክኖሎጂ መሳሪያዎች በመጠቀም ልክ እንደ ኢሜል፣ የቴሌግራም፣ የዋትስአፕ የመሳሰሉ መገናኛ ብዙሃን ዘዴዎችን መጠቀም ለዚህ ወሳኝ ጊዜ መሸጋገሪያ ሆኖ የሚያገለግልህ እንዴት አስቂኝና ቀብራራ መሆን እንደምትችል ነግሬሃለሁ። ቀጣዩ በትክክል እንዴት እንደምትለውና እንዴት እንደምትከተለው ማወቅ ነው። ስልክ አለሽ ስትላት አዎ ካለችህ ስልክህን አውጥተህ እንድትጽፍልህ ጠይቃት እንጂ ስጭኝ የሚል ተጨማሪ ሀተት አታብዛ። ይህ አካሄድ ነገሮችን ያለዝባቸዋል። ነገር ግን ቃላቱን እንዴት እንደምትላቸው ደጋግመህ መለማመድ አለብህ። እየደጋገም በአእምሮ ካሰላሰልከው በቀላሉ ትለምደዋለህ። ሶስተኛው ቀጠሮ ማስያዝ ነው። ይህ የቀጠሮ ጥያቄ የምታነሳበት ጊዜ ሲሆን እዚህ ላይ ወሳኙ ክህሎት ቀብራራነትና አስቂኝነት ጠብቆ መቆየት አለበት። በተጨማሪ ደግሞ ጓደኛ እንሁን የሚለውን ቅመም ትጨምርበታለህ። ከሴት ልጅ ጋር በስልክ ቀጠሮ መያዝ በምትፈልግበት ጊዜ እንገናኝና ጓደኞች እንሆናለን ወይም ሌላው ቢቀር አሪፍ ጓደኛ የሚወጣሽ ይመስለኛል በላት። ውጤቱ የሚያምር ይሆናል። ብዙ ሴቶች ወንድ ልጅ ለንጹህ ጓደኝነት ፈልጓቸው መምጣቱን ማመን ይከብዳቸዋል። እናም ቀጣይ ጥያቄ ይጭርባቸዋል፣ ወዶኝ ይሆን የሚል። ይህ ደግሞ ለአንተ የሚመች አጋጣሚ ነው። ቃላቱን ማጥናትና መለማመድ ይኖርብሃል። ይህ ደግሞ በተራው ያሸልምሃል። ንጹህ ጓደኛ እንሁን የሚለውን ነገር በደንብ አጥነው። አራተኛው የቀጠሮ ቀን ነው። ከሴት ጋር ለሚኖርህ የመጀመሪያው ቀጠሮ ለመሄድ ስትዘጋጅ ሲኒማ ለመግባት ሊሆን ይችላል። ማድረግ ያሉብህ ቁልፍ ጉዳዮች አሉ። በተቻለ መጠን ጽዱና ኩል መሆን ይጠበቅብሃል። የሚያምርብህን ልብሶችንም ልበስ። ጥርስና ምላስህን በሚገባ አጽዳ። የመጀመሪያ አቀራረብህ መጪው ጊዜ ይወስነዋልና ፈርስት ኢምፕሬሽን ማተርስ ይሉታል ፈረንጆቹ። አምስተኛው እጅ ለእጅ መያያዝ። ሴት ልጅን ከመሳምህ በፊት ለአፍታ እጇን መያዝ ጥሩ ነው። ይህንን ማድረግህ ተገቢና ልትታመን የምትችል ሰው መሆንህን መግለጫ መንገድ ይሆናል። ወንዶች እጅ መያዝን ወሲብ በመፈለግ ሲረዱት፣ ሴቶች ግን የበለጠ መግባባትና መታመንን አሻግረው ያዩበታል። እጅ ለእጅ መያያዝን በተገቢው መልኩ ከከወንክ ወደ መሳሳም መሄድ በጣም ቀላል ነው። ይህ እንዴት ሊሆን እንደሚችል እንመልከት። መማር ለሚኖርብህ አንዳንድ ነጥቦች ከዚህ በፊት አውርተናል። የእጅ መዳፍ ማንበብ፣ የእጅ ጽሑፍ መተንተንና
ኮከብ የሚቆጠር ባህል አዳብር። ሴቶች እንደዚህ አይነት ነገር በጣም ይወዳሉ። ከዚህ ሁሉ ግን የበለጠ ልታውቀው የሚገባህ የእጅ መዳፍ ንባብ ነው። መዳፎቿን ወስደህ የተወሰነ ትንታኔ ከሰጠ በኋላ ከዚያው ማሳጅ ማድረግ ትችላለህ። ስትጨርስም እጇን እንዳያስከው ቆይ። ይህ ያለ ምንም እንከን ይሰራልሃል። አካሄዱም ለስለስ ያለና መረጋጋት ያለበት ስለሆነ አሪፍ ነው። ስድስተኛው መሳሳም ነው። አንድ ቀደም ብሎ የተወራ ቴክኒክ እናስታውስህ። ከሴት ልጅ ጋር ቁጭ ብላችሁ እያወራችሁ መሳሳም ብትፈልግ ድንገት ቀርበህ የፀጉሯን ጫፍ ዳብሰው፣ ከዚያም ፀጉርሽ ለስላሳ ይመስላል የሚል አስተያየት ስጣትና ዳበስ ዳበስ አድርገው። ይህንን ጊዜ ፈገግ ካለችና አስተያየትህን የወደደችው ከመሰለህ ለመሳም ዝግጁ መሆኗን ታረጋግጣለህ። ብቻችሁን የምትሆኑበትን ጊዜ ጠብቀህ ብትስማት ለመጀመሪያ መሳሳም የተሻለ ነው። ሰባተኛው እምነት ማሳደር ነው። በቀላሉ ካመነችህና አብራ በመሆኗ ደህንነት ከተሰማት ለብቻችሁ አብራ ለመሆን ትስማማለች። ለምንም ነገር ሰፍ ማለት አስፈላጊ አይደለም። ለምሳሌ ሴቶችን ስትቀጥር ከቤትህ ጠርተህ እንዲወስዱህ አድርግና ለሻይ ቡና ወጣችሁ ስትመለሱ ሰዓትህን መልከት አድርገህ እሺ ለተወሰኑ ደቂቃዎች ገብተሽ መጫወት ትችላለሽ በላት። ይህ ውጤት ለየት ያለ ይሆናል። ምክንያቱም ልክ ልግባ ብላ የጠየቀችህ እንዲመስላት ያደርጋልና ያልጓጓህ መስሎ ስለሚታያት በአብዛኛው እሺ ብላ ትገባለች። በሌላ መንገድም ይህንን ልታሳካ ትችላለህ። ቤት ውስጥ ልታሳያት የምትፈልገው ነገር እንዳለ በመናገር ወይም በጨዋታችሁ መሃል ቤት ውስጥ ስላሉ ስዕሎች ወይም ደስ ስለሚሉ የግጥም ስብስቦች ካወራህላት በቀላሉ ቤት ለመምጣት የምትፈልግበት አጋጣሚ ይፈጠራል። ቁልፉ ነገር እምነት ማሳደር መቻሉ ነው። ስለዚህ መታመን የምትችል ሆነህ ተገኝ። ስምንተኛው መተሻሸት። ቤትህ ውስጥም ሆነ ሌላ ቦታ አብራችሁ መሆን ከቻላችሁ ወዲያውኑ ወደ መተሻሸት የምትሸጋገሩበትን አጋጣሚ መፍጠር ይኖርብሃል። ሴት ልጅ ስለሳመችህ ብቻ ለቀጣዩ ነገር ዝግጁ ናት ማለት አይደለም። ለዚያ ብቁ እንድትሆን መርዳት ይጠበቅብሃል። ወንዶች እንደ ማብሪያ ማጥፊያ ሲሆኑ፣ ሴቶች ግን እንደ ድምፅ መጨመሪያ ናቸው። ስለዚህ በቀስታና በትዕግስት መጠብዘዝ ይኖርብሃል። እንዴት እንደምታደርገው ደግሞ ይኸውልህ። በመጀመሪያ ማድረግ የሚገባህ ምንም አለማድረግ ነው። ለ10-15 ደቂቃዎች ማውራት ብቻ የፈለግ ሰው ሆነ በመቅረብ ዘና ብለህ ቁጭ በል። ከሷ በመጠኑ ራቅ። ከአጠገብህ ከሆነች ደግሞ ወደ ኋላ ለጠጥ ብለህ ተቀመጥ። ቀጥለህ ጥሩ እየሳቃችሁ ባላችሁበት ጊዜ ጠጋ በልና ሳማት። ይህንን ጊዜ ጠረኗ መልካም እንደሆነ በጆሮዋን ሾካሽኩላት። ከዚያም አንገቷንና ትከሻዋን ማሸት ጀምር። ይህ ወደር የማይገኝለት ቦምብ ነው። ለ10 ደቂቃ ያህል ምንም ሳትስማት እያሻሻት መቆየት ብትችል ጭንቅላቷን በፍላጎት ትበጠብጠዋለህ። ሴቶች መሸተትን በጣም ይፈልጉታል እና ደግሞ ከመቅጽበት ያገላቸዋል። ይህም እንዴት ይሆናል ካልክ ደግሞ ፀጉሯን ዳበስ ዳበስ በማድረግ ከማጅራቷ ተነስተህ በእጅህ ፀጉሯን እያሸህ አልፎ አልፎ ሳብ እያደረግ ወደ ላይ ውሰደው። በሁለተኛ ደረጃ አንገቷን በስሱ መንከስ። አደራ እንዳትደማብህ ተጠንቀቅ። ሶስተኛ ጆሮዋ ውስጥ መተንፈስና ማንሾካሾክ። ከዛ በመቀጠል አንገቷን መሳም። ለተወሰኑ ደቂቃዎች አንገቷን ብታሸተው ትግላለች። ከዚያም ከላይ የተጠቀሱትን አንዱን ተጠቅመህ ወደሚቀጥለው ደረጃ ተሸጋገር። ይህ ደረጃ ማለት ደግሞ በቀስታ ማሽተት የመሳሰሉ ቀስቃሽ ነገሮች የምትሰራበት ነው። ዘጠነኛው ማውለቅ ነው። በርካታ ሴቶች ማውለቅ ላይ ሲደርሱ አይናፋርና ደንጋጣ ናቸው። ይህንን መሰናክል እንዴት ማለፍ እንዳለብህ ካወቅ ከፊትህ ዳጎስ ያለ ደስታ ይጠብቅሃል። ሴት ልጅ ስለ ሰውነቷ ያለህን አመለካከት ለማወቅ ትጓጓለች። ስለዚህ በጣም የሚያምር ገላ ነው ያለሽ ማለትህ ድንቅ ስራ ይሰራልሃል፣ ፈታ እንድትል ያደርጋታል። አሁን በቀጥታ ማውላለቅ መጀመር ትችላለህ። ቀስ ብለህ አድርገው። በመሃል ካስቆመችህ አቁም ማለቷን አቁምና ከፊቴ ጥፋ ማለት እንደሆነ አድርጋት ተወሰደው። ይልቁንስ ማሽተት መሳምና ማሻሸት አልጨረስኩም ማለቷ እንደሆነ ቆጥረህ ነገሮችን ተመልሰህ ተግብራቸው። አቁም እያለችህ በፍጹም እንዳትቀጥል። ስሜት ቀስቃሽ ወሬዎችን አውራላት፣ ሳማት፣ አሻሻት።
ከዚያ እንደገና ሞክር። የበለጠ ስትግል ለመውለቅ ይቀልሃል። ከዛም አለቀ። ወደ ጨዋታው እንዴት መሆን አለበት ንገረን ካላችሁኝ ኮሜንት ላይ አሳውቁኝ። እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ እንዲሁም ለጓደኞቻችሁ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ጉድ ኒውስ ነን። ሰናይ ጊዜ